ሰላም ፋሚሊዎች ነን እንዴት ናችሁ? ስለ በርኒንግ እስቲ አንዳንድ ነገር ልበላችሁኝ። ላይም እንደምታዩት ምስሉ የሆነ ነገር እንደሚያስታውሳችሁ ተስፋ አለኝ። ይሄ በርኒንግ ቶታል ቦዲ ሰርፌስ ኤሪያ ምን ያክል በርን ሆኗን የሚለውን ለይተን ፍሉድ ሪሰስቴት ለማድረግ የምንጠቀምበት ሜትድ ነው። ሶ አዳልትና ፔዲያትሪክ ሲሆን ይለያል። አዳልት ላይ ፍሮንት ላይ ከሆነ ፍሮንት ሳይድ አንቴሪየር እና ፖስቴሪየር እንዳለው ሚስ እንዳታረጉ። አንቴሪየርሊ ሲሆን 4.5 ነው የሚሆነው። ፖስቴሪየርሊም ልክ እንደዛ 4.5 ይሆናል። ሰብቶታል 9 ይመጣል ማለት ነው። ራይት እና ሌፍት አርማችንም እንደዛ 4.5 ይዛል። ቦት ሳይድ በጀርባም በፊት ለፊትም ከሆነ 9 ይዛል 18 ማለት ነው። ባክ ሳይድ እና ፍሮንት ሳይዳችንም ልክ እንደዛው 18 ይይዛል። ጄኒታል ኤሪያ ወይንም የመራቢያ አካላቶቻችን አካባቢ 1% ይዛሉ። ራይት እና ሌፍት እጆቻችን እግሮቻችን ደግሞ አይሚን 18 ይይዛሉ። ቶታል 36 ማለት ነው። ስንደምራቸው 100 ይመጣል። አዳልት ላይ ሲሆን ደግሞ ምንድነው የምናደርገው? ፌሳቸው ላይ ከሆነ ፍሮንት ኖዛቸው፣ አፍንጫቸው፣ ግንባራቸው አካባቢ እንደዚህ አይነት ሁሉንም ፍሮንት ላይ ያሉትን በሙሉ 9 እንሰጣለን። ባክሳይድ ላለውም 9 እንሰጣለን ማለት ነው። ኤንድዘን ፍሮንታል ላይ ፍሮንትና ባክኝ ያው ህጻናት ላይ ሲሆን ምንድነው ጄኒታል ኤሪያን ኢንክሉድድ ያደርጋል ፍሮንትና ባኩ። ሶ እነሱ 18 ይዛን 36 ማለት ነው። እጃቸው ተመሳሳይ ነው እንደ አዳልቱ 4.5 ቦት ሳይድ እንሰጣለን። ዛት ሚንስ 9 ይሆናል ማለት ነው። 18 ማለት ነው። እግራቸውኝ ሁለቱም ሳይድ ላይ 14 እንጠቀማለን። ሶ ይህን ስንደምረው 100 ይመጣል። እነዚህን ነገሮች አድርገን ቶታል ቦዲ ሰርፌስ ኤሪያውን ኳልኩሌት እናደርጋለን ማለት ነው። ይሄ ኳልኩሌት ከተደረገ በኋላ ምንድነው የምንሰራው? ፓርክላንድ ፎርሙላ የሚባል አለ። ፓርክላንድ ፎርሙላ እንዴት ይሰራል የሚለውን ኔክስት ቪዲዮ ላይ ይሰራላችኋለሁ። መልካም ቀን።